እንደሚታወቀው የአዲስ አበባ ከተማ አስተዳደር ሐምሌ 1 2014 የ20/80 የ14ኛ ዙር እና የ40/60 የ3ኛ ዙር የጋራ መኖሪያ ቤቶች እጣ አወጣጥ ስነ ስርዓት በይፋ መካሄዱ ይታወቃል። እጣው ከመውጣቱ 2 ቀናት በፊትም በተመሳሳይ መልኩ የሚዲያ አካላትን ሌሎች ባለድርሻ አካላት ባሉበት በተመሳሳይ ለህዝባችን ዝርዝር መረጃ ለመስጠት ጋዜጣዊ መግለጫ ሰጥተን ነበር። በወቅቱ እንደ ቤቶች ልማት አስተዳደር ቢሮ እንዲሁም በከተማ መስተዳደሩ ደረጃ አንድም ለረጅም ጊዜያት ቆጥቦ ሲጠብቅ የነበረው የከተማችን ነዋሪ ካለው ጫና የኑሮ ጫና ቀለል እንዲለት የማድረግ ሁለቱም ደግሞ የጋራ መኖሪያ ቤቶቹ የሚገነቡት ከኢትዮጵያ ንግድ ባንክ በሚገኝ የብድር ቦንድ እንደመሆኑ መጠን በከተማ መስተዳደሩ ላይ ያለው ከፍተኛ የዕዳ ጫና ከሚገኘው ከማስተላለፍ ከሚገኘው ከፍለን ዕዳውን ለማቃለል ብሎም ደግሞ ተጨማሪ ፋይናንሶች እንዲመቻቹ ቀሪ ስራዎች እንዲጠናቀቁ አዳዲስ ግንባታዎች እንዲገነቡ ታሳቢ በማድረግ ወሰነን የገባንበት የዕጣ ፕሮግራም ነበር። ሆኖም በይፋ እንደተገለጸው በተለይም በዕጣ ማውጣት ሂደት ውስጥ ባጋጠመን ችግር ሙሉ ለሙሉ ዕጣው ተሰርዞ በተሰጡ አቅጣጫዎች መሰረት ተጠያቂ የሚሆኑ አካላትም በቁጥጥር ስር ውለው በማጣራት በህግ አግባብ ተይዞ እየተካሄደበት ያለ ጉዳይ ነው። ከሞላ ጎደል ግን እነዚህን ቤቶች ለዕጣ ዝግጁ ስናደርግ ሀገራችን ኢትዮጵያ በብዙ ሀገር ውስጥና ውጫዊ ሆኑ ፈተናዎች ውስጥ ሆና ግን ካላት ውስን ሀብት በመመደብ እነዚህ ቤቶች ያለባቸውን ቀሪ ስራዎች ከማጠናቀቅ አኳያ መሰረታዊ ሆኑትን ተለይቶ የተሰራበት አግባብ ነው ያለው። እንግዲህ ዛሬ ደግሞ ለዕጣ በምንዘጋጅበት ወቅት በሀገራችን የተሻለ ሰላም ንፋስ በነፈሰበት ጊዜ በመሆኑ ሁላችንም ደስተኛ ያደርገናል። ግን መንግስት የተለያዩ ተግዳሮቶች ባሉበት ሁኔታ ጎን ለጎን ደግሞ በልማት ሂደቱ ላይ ያለውን ቁርጠኝነትም ያመላከተ ነው ብለን ነው የምናምነው። ከዚህ ውጪ እንግዲህ ከተማ መስተዳደሩ በወቅቱ በይፋ ሲሰርዝ ዕጣውን ህብረተሰባችን በጣም አዝኗል። የተለያዩ ባለድርሻ አካላት አዝነዋል። ግን ይሄ ትምህርት የሚወሰድበት ማካሄድ ነው። ጥቆማዎች ሲመጡ ችላ ባለማለት መንግስት ራሱን ክፍት አድርጎ ለኦዲት ኢንቨስቲጌሽን በሩን ከፍቶ በተለያዩ ባለሙያዎች በተደረገው ግኝት መሰረት ለህዝባችን ይሄ ከፍተኛ ጉዳት ያደርሳል። በተለይም ለረጅም ዓመታት ቆጥበው ሲጠባበቁ የነበሩ አካላትን ይጎዳል ተብሎ የተወሰነ ውሳኔ ህዝቡም ተቀብሎ ሂደቱንም በመከታተል ብሎም ደግሞ የዳግም ዕጣ የሚሄድበትን ፕሮሰስ ክብርት ከንቲባችን በመግለጫቸው እንዲሁም ደግሞ በምክር ቤት ቀርበው ባቀረቡት መልኩ በአጭር ጊዜ ውስጥ እናጠናቀቃለን ብለን ባሰብነው ደረጃ እንኳን ባይሆን ታግሶን ጠብቆናል። ስለዚህ ለዚህ ደግሞ ከፍተኛ ምስጋና እንዳለን ለመግለጽ እፈልጋለሁ። በተለይም ኃላፊነት ተሰጥቶት ከሚመራው ከቤቶች ልማትና አስተዳደር ቢሮ አኳያ ማመስገን በጣም ያስፈልጋል። ከዚህ ውጪ እንግዲህ ዛሬ ላይ ቆመን በተለይ ችግሩ ከተፈጠረበት ጊዜ በኋላ በቦርድ ተገምግሞ አቅጣጫ ተቀምጦ ችግሮችን በሚያርምና በሚፈታ አግባብ የሲስተም ማልማቱ ሂደት በተለይ የሴኩሪቲ ደህንነቱ በተጠበቀበት አግባብ አልሚው ብቻ ሳይሆን ደግሞ በተለያዩ ሂደቶች ውስጥ አልፎ የሚና መደበላለቆች ሳይኖሩ ሲስተሙም ተፈትሾ በዛ ደረጃ የሴኩሪቲ ደህንነት ማረጋገጫ አግኝቶ ብቻም ሳይሆን ደግሞ የተለያዩ ተቋማት የተውጣጡ ባለሙያዎች ግብዓት ሰጥተውበት ከዛ ውጪ ደግሞ በዳታ ማጥራት ሂደት ውስጥም በጥንቃቄ በተሞላበት ሂደት የተሄደበትና ከዚህ በፊት የነበሩ ችግሮችን በሚያርም ተካሂዶ ሲስተሙን ኮንፊገር የማድረግ ዳታውን የመጫን ብሎም ደግሞ ሙከራዎችን የማድረግ ሂደት አልፏል። ዛሬ ጠዋት በነበረን ፕሮግራም የተለያዩ የህብረተሰብ ክፍሎች እንዲሁም ደግሞ ቆጥቦ ነገ የቤት ባለቤት እድለኛ እንሆናለን ብሎ የሚጠብቁት ጨምሮ በታዘቡበት የመጨረሻው ሙከራ ተካሂዷል። ሙከራው በጣም በተሳካ ሁኔታ ያካሄድነው ነው። ስለዚህ ታዛቢዎቹ በነበሩበት
የተካሄደ ስለሆነ ይሄ መጨረሻው ምዕራፍና የዛሬ መግለጫ ያስፈለገበት ምክንያት እነዚህን የተወሰኑትን ቤቶች በዕጣ ለማስተላለፍ ከተማ መስተዳደሩ ዝግጅቱን ሁሉ ማጠናቀቁን ለማብሰርም ጭምር የቀኑንም ሁኔታ ነገ ህዳር 6 ቀን ከሰዓት እጣው ይፋ እንደሚሆን ለመግለጽ ነው ማለት ነው። እንግዲህ ከዚህ በተጨማሪ ለመግለጽ የምፈልገው በአጠቃላይ ለነገ እጣ ዝግጁ ያደረግናቸው ቤቶች 25791 ናቸው። እነዚህ ቤቶች በተለያዩ ሳይቶቻችን የሚገኙ ሲሆኑ ለ20/80 የቀረቡት 18948 ሲሆኑ ለ40/60 ፕሮግራም ደግሞ 6843 ናቸው። በድምሩ 25791 ቤቶችን በነገው ዕለት በዕጣ የምናስተላልፍ ይሆናል። ከዚህ ጎን ለጎን እንግዲህ ከተማ መስተዳደሩ የህብረተሰቡን ቅሬታ ለመፍታት በሄደበት ርቀት በተለይም ደግሞ የ2005 ባለ 3 መኝታ ቤት ተመዝጋቢዎችን ጉዳይ እንደገና በድጋሚ አይቷል። ስለዚህ ቀሪ ስራቸው በተፈለገው መልክ ያልነበሩ ግንባታዎችን የተወሰኑ ስራዎችን በመስራት ወደ 300 ገደማ ቤቶችን ለነባርም ለአዲስም የ3 መኝታ ቤት ቆጣቢዎች ነገ ተካቶ የሚቀርብ መሆኑን በዚሁ አጋጣሚ ለመግለጽ ፈልጋለሁኝ። በዚህ እጣ በነገው ዕለት ተሳታፊ የሚሆኑ ቆጣቢዎች በጥቅል 146892 ሲሆኑ ከዚህም ውስጥ በ20/80 ፕሮግራም የታቀፉት 93352 ናቸው። በ40/60 ደግሞ 53892 ናቸው። እነዚህ ቆጣቢዎች እንግዲህ ሲስተሙ ውስጥ በገባው ዴታ መሰረት ለይቶ ያወጣቸው ብቁ ቆጣቢዎች ናቸው ማለት ነው። ዝርዝሩን በኋላ ላይ ባልደረባዬ የሚመለስበት ሆኖ በተወሰነ ደረጃ ተጨማሪ መረጃ ለመስጠት ላለፉት ወራት በመረጃ ማጥራትና ማደራጀት እንዲሁም ደግሞ ሲስተሙን በማልማት ሂደት የተካሄደባቸው ርቀቶች ህብረተሰቡም ማወቅ ስለሚፈልግ ወይ ደግሞ ማወቅ ስለሚገባው ለመግለጽ እፈልጋለሁኝ። እንግዲህ ከከተማ መስተዳደሩ ከንቲባችን በሚመሩት የቤቶች ልማት ስራ አመራር ቦርድ በተሰጠው አቅጣጫ መሰረት የኢንፎርሜሽን መረብ ደህንነት አስተዳደር ወይንም ኢንሳ ነው ሲስተሙን ያለማልን። እንደምታውቁት ኢንሳ በዚህ ልምድ ያለውና በሀገራችን በፌዴራል ደረጃ ማንዴት የተሰጠው በተለይ የሴኩሪቲ ደህንነት ማንኛውም ሲስተም የማረጋገጥ ማንዴት የተሰጠው ተቋም እንደመሆኑ መጠን በእነዚህ መስፈርቶች አይተን ከነሱ ጋር በዝርዝር ስራዎች ላይ ውል ተፈራርመን ወደ ስራ የገባንበት ሂደት ነው ያለው። እንግዲህ ሲስተሙ ሲለማ ከኛ ፍላጎት አንጻር በተለይም ደግሞ ቤቶችን ለማስተላለፍ በወጣው መመሪያ ቁጥር 3/2011 መሰረት እንዲበለጽግ ተደርጓል ማለት ነው። በሚበለጽግበትም ሂደትም በውስጥ አሰራራቸው መሰረት እያንዳንዱን ስቴፕ አልፎ የኦዲትም ጭምር የሴኩሪቲ ደህንነት ማረጋገጫ ጭምር ተሰጥቶበት ለኛም በፎርማል እንድናቀው ተደርጎ ሄደናል። ከዛ ውጪ እንግዲህ ሌላው ሌየር የተቀመጠው ማልሚው ብቻውን ብቻ ሰርቶ ማረጋገጥ ስቲል ክፍተቶች ካሉ ለማረም እድል ስለማይሰጠው ከተለያዩ ተቋማት የተውጣጡ በሙያው በዘርፉ ብቃት ያላቸው ባለሙያዎች የተውጣጡበት ኮሚቴ ተዋቅሯል። በዚህ ኮሚቴ ውስጥ የተሳተፉት እንደ አርቲፊሻል ኢንተለጀንስ፣ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ከተማና መሰረተ ልማት ሚኒስቴር የተውጣጡ 5 ባለሙያዎች የተሳተፉበት ሂደት አልፏል ማለት ነው። እነዚህ አባላት የሰሩት ስራ ሲስተሙ የለማው በሪኳየርመንቱ መሰረት ነው ወይ? እነዚህ ከዚህ በፊት ያጋጠሙ ችግሮችስ አድሬስ በሚያደርግ መልኩ ነው ወይ የተሰራው የሚለውን በሙሉ በፍተሻ ግብዓት ሰጥተው በግብዓቱ መሰረት ተስተካክሎ ለዕጣ ዝግጁ መሆኑን ተረጋግጧል ማለት ነው። ከዚህ ውጪ እንግዲህ የተካሄደበት ሌላው ወሳኝ ስራ ከዳታ ማጥራትና ማደራጀት ጋር የተያያዘው ነው። ይሄም በተሰጠው አቅጣጫ መሰረት በተለይም ደግሞ በኢንፎርሜሽን መረብ ደህንነት አገልግሎት ወይ ማስተዳደር ኢንሳ በኩል በሚፈለገው ሲስተሙ በሚቀበለው መልኩ ማደራጀት ይጠይቅ ነበር። በዛ መሰረት ይሄው የተጣጣው ኮሚቴ ከተማና መሰረተ ልማት ሚኒስቴር
ከኢትዮጵያ ንግድ ባንክ፣ ከማዕከላዊ ስታቲስቲክ አገልግሎት፣ ከአዲስ አበባ ፕላን ኮሚሽን የተውጣጡ 9 ባለሙያዎችን የያዘ ኮሚቴ በማዋቀር ሰነዱ ከንግድ ባንክ በሃርድ ኮፒም በሶፍት ኮፒም በተጠየቀው አግባብ እንዲመጣ ተደርጓል። የቆጣቢዎች መረጃ ስንል የቆጣቢ መረጃ ብቻ ሳይሆን የተመዝጋቢ መረጃ ያካትታል፣ የቤት መረጃንም ያካትታል። እነዚህን መረጃዎች በተፈለገው አግባብ የማጥራት የማደራጀት ስራ ተከናውኗል ማለት ነው። በዚህ ሂደት ውስጥ የተገኙ ችግሮችንም ለማረም በውሳኔ እየተወሰነ የታረመበት አግባብ አለ። ይሄ አንዳንዱ እንደ ምሳሌ ለመጥቀስ በጣም ድግግሞሽ ዱፕሊኬትድ ቆጣቢዎች ስም ዝርዝርን የማጽዳት እንዲሁም ደግሞ በአንድ አካውንት 2-3 ሰዎች ተመዝግበው የተገኙበትን አግባብ ለማስተካከል በውሳኔ ተኪዷል ማለት ነው። ከዛ ውጪ እንግዲህ የሚቀጥለው ስቴፕ እነዚህን ዴታዎች በምን መልኩ ነው ምን ይዛቸው በጣም ሴኩርድ በሆነ መልኩ መያዝ አለባቸው። በሃርድ ኮፒም መያዝ አለባቸው። በሶፍት ኮፒም ሲያዙ ደግሞ የተለያየ ሌየር እርከን ባለው የሴኩሪቲ ቁልፎች ሚስጥራዊ ቁልፎች በፓስፖርት ተዘግተው እንዲያዙ የተደረገበት አግባብ ነው ያለው። ቀጣይ የተሰራው ስራ እንግዲህ የሲስተም ወይ ደግሞ ሶፍትዌሩን በኮምፒውተር ላይ ኮንፊገር የማድረግ ብሎም ደግሞ ዳታዎችን የመጫን ጭኖም ደግሞ እነዛ ዳታዎች ትክክለኛ ዳታ መሆናቸውን የማመሳከር ስራ ከመሰካከርንም በኋላ ደግሞ ያው በሪል ዴታው መሞከር ስላለበት መጨረሻ ላይ ዕጣ መውጣት በሪል ዴታው ምንም አይነት ችግር ቢያጋጥም ለማስተካከል እድሉ ስለማይሰጠን ሙከራዎችም የተደረጉበት አግባብ አለ። ይሄ ሙከራ ሲደረግ ግን ከባለፈው ስህተት በመማር አይሶሌትድ በሆነ ኢንቫይሮንመንት ውስጥ ነው የተካሄደው። ከተማ መስተዳደሩ በዚሁ በከንቲባ ጽሕፈት ቤት አዳራሽ የ24 ሰዓት የፖሊስ ጥበቃ እንዲሁም የካሜራ ጥበቃ በሚደረግበት አግባብ አዲሱ ላፕቶፕ መጥቶ ሲስተሙ ኮንፊገር ከሚደረግበት ጀምሮ ዳታ መጫኑ ዳታ ክሊራንስ መስራቱ እጣውን የሙከራ ዛሬ ጠዋቱን ጨምሮ ማለት ነው የተካሄደው። በዚህ አይነት ጥብቅ ቁጥጥር በተካሄደበት ባለሙያዎች ብቻ ሳይሆን ኃላፊዎችም ወደዛ ክፍል ሲገቡ ተፈትሸው የሚገቡበት ሁኔታ ሲወጡም በዛ መልኩ አሽገው አዳራሹን ተፈራርመው በሚሄዱበት አግባብ የተካሄደ ነው። ስለዚህ በዚህ በኩል ያሉትን ክፍተቶች በዚህ መልኩ ለመዝጋት ተሞክሯል ማለት ነው። እንግዲህ እጣ ማውጣቱ ነው እንግዲህ የመጨረሻው ስቴጅ ብለን ነው የምናምነው። እንግዲህ የቤት ልማት ስራ አመራር ቦርድ ህዳር 2 2015 ባካሄደው ስብሰባ ክብርት ከንቲባችን በሰበሰቡት እነዚህ 25971 ቤቶች ለእጣ ዝግጁ እንዲሆኑ አድርጓል። ቅድም በጠቀስኩት አግባብ የህብረተሰቡን ቅሬታ ታሳቢ በማድረግ 300 ቤቶች ለ2005 እና እንዲሁም ደግሞ ነባር የባለ 3 መኝታ ቤት ቆጣቢዎች ሬዲ ለማድረግ ተሞክሯል። እነዚህ እንግዲህ 146892 ሰዎች ናቸው የሚወዳደሩባቸው። እንግዲህ አንዱ ደግሞ ሌላ ከሚና መለያየት ጋር ያስቀመጥነው እንደ አቅጣጫም ስንነሳ ጀምሮ እጣው የሚያወጣው አካል ደግሞ ቅድም ባልኳቸው ሂደቶች ውስጥ ያልተሳተፈ መሆን አለበት የሚል ነው። ስለዚህ በዚሁ ስብሰባ ላይ ነው መጨረሻ ሰዓት ላይ አቅጣጫ ተቀምጦ የአዲስ አበባ መሬት ይዞታ ምዝገባ ኤጀንሲ በሚወክላቸው ባለሙያዎች በኩል እጣው እንዲወጣ በነገው ዕለት የሚጠበቀው እንግዲህ በነገው ዕለት እጣው ከ400 በላይ ተጋባዥ የፌዴራልም የከተማውም አመራሮች በሚሳተፉበት እንዲሁም ደግሞ በጣም ሊወጣላቸው በጉጉት የሚጠባበቁ ባለእድለኞች በሚኖሩበት የሚካሄድ ነው የሚሆነው። በዚሁ በከንቲባ ጽሕፈት ቤት የባህል አዳራሽ ነው የሚከናወነው። እንግዲህ በአጠቃላይ መጨረሻ ላይ ማለት የምፈልገው ይህ ሁሉ ገለጻ ያስፈለገበት ምክንያት አንደኛ ከባለፈው ከነበረው ችግር እንዴት ተሻግረናል የሚለውን ለሕዝባችን ይፋ ለማድረግና በተለይ ከተማ መስተዳደሩ ባደረገው ቁርጠኝነት በጣም ሂደቱን ስናየው አጭር ጊዜ ነው ማለት ይቻላል። አሁንም ቢሆን ሲስተም ማልማት፣ መረጃ ማደራጀት መሞከርና መሰል ጉዳዮችን አካሄደን ለእጣ ዝግጁ ስናደርግ ቁርጠኝነታችንንም የምንገልጽበት አንዱ ሆኖ ህብረተሰባችን ደግሞ ከዚህ በኋላ በሚኖረው የእጣ ሂደት ውስጥ ያው በሚዲያም በአካልም ተገኝቶ እንዲከታተል መልካም ምኞታችንን ለመግለጽ
የዕጣ ማውጫው ቀንም በነገው ዕለት ህዳር 6 እንደሚሆን ለማብሰርም ጭምር ነው። በዚሁ አጋጣሚ ማለፍ የማልፈልገው ነገር ቢኖር በዚህ አጭር ጊዜ ውስጥ ይሄ ስራ ተከናውኖ ለዚህ ደረጃ እንድንበቃ ከፍተኛ አስተዋጽኦ ያበረከቱ ተቋማት አሉ። ቅድምም ጠቅሻቸዋለሁ፣ ግን አሁን ፋይናሊ ኤምፋሳይዝ ማድረግ ስለምፈልግ የኢንፎርሜሽን መረብ ደህንነት አስተዳደር በጣም በሙሉ ቁርጠኝነት ከአመራር እስከ ባለሙያ ድረስ ይህን ሲስተም በዚህ መልኩ አበልጽጎ ለስራ እንዲውል ከማድረግ አኳያ ላደረጉት አስተዋጽኦ ከፍተኛ ምስጋና ማቅረብ ፈልጋለሁ። የከተማ መሰረተ ልማት ሚኒስቴር እንደ ባለድርሻ አካል ቤቶችን ግንባታ በተመለከተ በፌደራል ደረጃ ኦቨርሲ እንደሚያደርግ ተቋም መሆኑ መጠን ብዙ ድጋፍ አድርጎልናል። የአርቲፊሻል ኢንተለጀንስ፣ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ የኢትዮጵያ ንግድ ባንክ፣ ማዕከላዊ ስታቲስቲክ አገልግሎት፣ የፕላን ኮሚሽን የአዲስ አበባ እንዲሁም የመሬት ይዞታ ምዝገባ ኤጀንሲን በጣም ከልብ ማመስገን እፈልጋለሁኝ። ያው እነዚህ ቤቶች የአዲስ አበባ ቤቶች ልማት ኮርፖሬሽን የሚያስገነባቸውና ለዕጣ ዝግጁ ናቸው ተብሎ ታስበው በስራ አመራር ቦርዱ ዕጣ እንዲወጣባቸው የተወሰኑ ቤቶች ናቸው። እንግዲህ ሳይቶቹ በተለይ የ40/60 ልማት ፕሮግራም አያት ቁጥር 2 ቦሌ በሻሌ፣ ቦሌ ቡልቡላ እና ሎት 1 እና ሎት 2 ላይ የሚወጡ ናቸው። በ20/80 ፕሮግራም ደግሞ በበረከት፣ ቦሌ አራብሳ ሳይት 3፣ 5 እና 6 የሚባሉ ወታደር ሰፈር፣ የካጣፎ፣ ጀሞ ጋራ፣ ጎሮ ስላሴ፣ ፉሪሃና እነዚህ አካባቢያቸው ያሉ ቤቶች ናቸው ማለት ነው። እነዚህ ቤቶች ባለፉት ጊዜያት ከፍተኛ ርብርብ ተደርጎባቸው ለዕጣ በሚደርሱ ደረጃ በግንባታ ደረጃ መተላለፍ በሚደርሱበት ደረጃ ናቸው ተብለው የታመኑና የተረጋገጡ ቤቶች ናቸው ማለት ነው። እንግዲህ በቤት አይነት ቅድም ተገልጿል። አጠቃላይ በዚህ ዙር በ20/80 14ኛው ዙርና በ40/60 3ኛው ዙር ዕጣ የሚወጣባቸው ቤቶች ቅድም እንደተባለው 25791 ናቸው። በቤት አይነት ስናያቸው በ20/80 ፕሮግራም ስቱዲዮ 3318 አለ። ባለ 1 መኝታ 7171 አሉ። ባለ 2 መኝታ 8159 ቤቶች ናቸው። ባለ 3 መኝታ ወደ 300 የሚሆኑ ቤቶች ናቸው ያሉት። በ40/60 ፕሮግራም ያው ስቱዲዮ አይኖርም። ባለ 1 መኝታ 1870 ቤቶች አሉ። ባለ 2 መኝታ 4220 ቤቶች አሉ። ባለ 3 መኝታ 753 ቤቶች አሉ ማለት ነው። አጠቃላይ እንግዲህ በ20/80 ብቻ ስቱዲዮ የሚወጣው 3318 ነው። ባለ 1 መኝታ በሁለቱም ፕሮግራም 9041 ቤቶች አሉ። ባለ 2 መኝታ 12379 ቤቶች አሉ በሁለቱም ፕሮግራም። ባለ 3 መኝታ 1053 ቤቶች አሉ ማለት ነው። እንግዲህ በጥቅሉ 25791 ቤቶች በሁለቱም ፕሮግራም ለባለ ዕድለኞች ይወጣሉ ማለት ነው። እንግዲህ በዚህኛው ዙር ምናልባት ለየት የሚለው ነገር ባለፈው በተለያየ መንገድ ቅሬታ ሲነሳባቸው የነበሩ በተለይ የ97 ዓመተ ምህረት ባለ 3 መኝታን በተመለከተ ያው ተጠናቋል የሚል ነገር ተደጋጋሚ ሲነሳ ስለነበረ የ2005 ተመዝጋቢዎች አዲስ ተመዝጋቢዎች ባለ 3 መኝታ ቆጣቢዎች እዚህ ውስጥ እንዲካተቱ አድርገናል ማለት ነው። ወደ 300 የሚሆኑ ቤቶችን እዚህ ውስጥ ጨምረን እንዲሳተፉበት ለማድረግ ሞክረናል ማለት ነው። አንዱ ለየት ያለው ነገር ይሄ ነው። እንግዲህ ለዕጣ የቀረቡ ቤቶች በግንባታ አፈጻጸም ደረጃቸው ስናያቸው የ20/80 ኦልሞስት ከ96% በላይ ናቸው። የ40/60 ደግሞ ከ87% በላይ የሆኑ ናቸው ማለት ነው። አጠቃላይ ለግንባታው ከ2011 ዓመተ ምህረት ያው አጠቃላይ በግንባታ ላይ የነበሩን ቤቶች ወደ 139808 ቤቶች አካባቢ ናቸው። እነዚህ በተለያየ ዕጣ የወጣባቸውም ነገር ግን ዕጣ የወጣላቸው ሰዎችም ያልተረከቧቸው ነው። ሌሎችም ደግሞ ዕጣ ያልወጣባቸውን ቤቶች ጨምሮ የተካሄደበት ሁኔታ ነው ያለው። በአጠቃላይ 18.7 ቢሊዮን ብር ለማውጣት የተሞከረባቸው ሁኔታ አለ። ለመሰረተ ልማት ደግሞ ከከተማ አስተዳደሩ ካዝና የወጣ 2.8 ቢሊዮን ብር አካባቢ አለ። አጠቃላይ 21.5 ቢሊዮን ብር ወጪ የተደረገባቸው ቤቶች ናቸው ማለት ነው። በተለያየ ግንባታ ደረጃ ላይ ያሉ ቤቶች ናቸው። እንግዲህ በዚህ ዙር የዕጣ ተሳታፊ የሚሆኑ አጠቃላይ የ20/80 ስቱዲዮን ባለ 1 እና ባለ 2 ነባር ተመዝጋቢዎች 1997 በሙሉ ተሳታፊዎችን አሉ። ዝቅተኛ የቁጠባ መጠን 60 ወራት ይሆናል ማለት ነው። የ1997 2005 አሁን አዲስ
እንዲሳተፉ ያደረግናቸው ባለ 3 መኝታ ደግሞ የ84 ወር ይሆናል ማለት ነው። ባለ 3 መኝታ ነባር ብቁ የሆኑትንም ለማካተት ሞክረናል። የ84 ወር ቁጠባ ያላቸውን በሙሉ ለማካተት ሞክረናል። ይሄ የቁጠባ መጠን በባንክ በፎርማል የተረከብነው የካቲት 21 2014 እስከ የካቲት 21 2014 ድረስ የቁጠባ መጠን ያላቸው ነው ኦፊሻሊ የተረከብነው ማለት ነው። ስለዚህ እስከ የካቲት 21 2014 ድረስ የቁጠባ መጠናቸው በቂ የሆኑትን ቆጣቢዎች በዚህ ዕጣ ውስጥ የሚሳተፉበት ይሆናል ማለት ነው። ይሄ ኦፊሻሊ በሶፍት ኮፒም በሃርድ ኮፒም ከንግድ ባንክ ባገኘነው መረጃ የተረጋገጠ እንደሆነ በዚሁ አጋጣሚ ለማንሳት ነው ማለት ነው። አጠቃላይ የቆጣቢዎች ዝርዝር ሲታይ አጠቃላይ 146892 ቆጣቢዎች በዚህ ዕጣ ውስጥ ተሳታፊ ይሆናሉ። ስቱዲዮ ወደ 3300 የሚሆን ሰው ይሳተፋል። ባለ 1 መኝታ ስቱዲዮ የ20/80 ነው ቅድም እንዳልኩት። ባለ 1 መኝታ 15219 በሁለቱም ፕሮግራም ማለት ነው። በ20/80 11216 በ40/60 4003 ባለ 2 መኝታ ላይ 12521 ሰዎች ይሳተፋሉ። በ40/60 ባለ 2 መኝታ 23196 ሰዎች ይሳተፋሉ ማለት ነው። ባለ 3 ነባር 15 አሉ ብቁ የሆኑ አዲስ ደግሞ 66300 የሚሆኑ ተሳታፊ የሚሆኑበት ሁኔታ ነው ያለው ማለት ነው። እንግዲህ በድምር ሲታይ ስቱዲዮ ላይ 3300፣ ባለ 1 15219፣ ባለ 2 35717 በድምሩ 92656 ይሆናል ማለት ነው። በአጠቃላይ ግን 146892 ሰዎች በዕጣው ተሳታፊ የሚሆኑበት ሁኔታ ይኖራል ማለት ነው። አጠቃላይ አሁናዊ የካሬ ዋጋን በተመለከተ ሁላችንም እንደምናውቀው ታህሳስ 5 2014 ዓ.ም የሥራ አመራር ቦርዱ ባስቀመጠው አቅጣጫና በወሰነው መሰረት የ20/80 ቤት ፕሮግራም ላይ በካሬ 7997 ብር ይሆናል ማለት ነው። የ40/60 ደግሞ 11162.9 ብር ይሆናል ማለት ነው። የአንድ ካሬ የማስተላለፊያ ዋጋ ሁለቱም በቦርድ የተወሰነ መሆኑን ነው። የልዩ ተጠቃሚነት ጉዳይ በተመለከተ የከተማ አስተዳደሩ ቤቶችን ለማስተላለፍ ለተጠቃሚዎች ለማስተላለፍ ባወጣው መመሪያ መሰረት መመሪያ ቁጥር 3 2011 መሰረት ሴቶች ያው 30% ቅድሚያ ተጠቃሚ ይሆናሉ። የመንግስት ሰራተኛ 20% ቅድሚያ ተጠቃሚነት ያገኛል። አካል ጉዳተኛ ደግሞ በ20/80 ፕሮግራም የ5% ቅድሚያ ተጠቃሚነትን የሚያገኝበት ሁኔታ ይኖራል ማለት ነው። አጠቃላይ ከጥሬ ሐቆቹ አንጻር እነዚህ ናቸው ያሉት። ቅድም እንደተገለጸው እነዚህ ዕጣዎች በተሟላ መንገድ ከዚህ በፊት የነበረው ችግር ሳይገጥመን በጥንቃቄ እንዲሄዱ ለማድረግ በጣም በቂ የሆነ የቅድመ ዝግጅት ስራ በርካታ አካላት የተሳተፉበት የቅድመ ዝግጅት ስራ ተሰርቷል። እንግዲህ ከዚህ በኋላ ነገ በይፋ ዕጣው የሚወጣበት የሚመለከታቸው አካላት በተገኙበት በቀጥታ ሚዲያ በሚከታተልበት መንገድ ዕጣው ለተጠቃሚዎቹ የሚተላለፍበት ሁኔታ ይኖራል ማለት ነው። አመሰግናለሁ። ማለት ያው የተደረገው ዝግጅት እንደገና ደግሞ ካለፈው የታወጣት ጋር ተያይዞ በምን ይገኛል የሚለው ቅድም ከተነሳው ባሻገር ምናልባት የሚታከልበት ነገር ካለ እሱን ለማንሳት ነው። አስከትየው ማለሳው ያው ይሄኛው ፕሮግራም የሚያካትታቸው ሰዎች ይኖራል። እንደገና ደግሞ የቤት ፈላጊ ቁጥር ከጊዜ ወደ ጊዜ እየጨመረ ነው ያለው። ሌላ የተጨበጠ የተያዘ የቤት ልማት ፕሮጀክት በአዲስ መልኩ ማለት ነው። እንደተባለው ቅድም በመግለጫው ለማንሳት እንደተሞከረው ባለፈው የገጠመን ከሲስተም ጋር የተያያዘ ችግር እንዳይደገም በጣም ከፍተኛ ጥንቃቄ ለማድረግ ተሞክሯል። የነበረው ቅድመ ዝግጅትም በጣም ሰፊ ነው። እንደተባለው ዕጣውን እናውጣለን ካልንበት ጊዜ ዘግይተናል። ዋናው ምክንያትም የነበረው ቅድመ ዝግጅት በጣም በስፋት ለመሄድ ያደረግንበት ጥረት ስለነበረ ነው ማለት ነው። አንደኛ ሲስተሙ እንደ አዲስ ነው ለማልማት የተሞከረው። ቅድም ለመግለጽ እንደተሞከረው በተቻለ መጠን የሲስተሙ የተለያዩ አካላት በሁለት መንገድ ተከፍለው ሲስተሙ የሚያለማውን አካል አፕሩቭ የሚያደርግ ሌላ ተቋም ከፌዴራል ተቋማት ከሚኒስቴር መስሪያ ቤቶች የተውጣጡ ቅድም የተገለጹት አካላት ሲስተሙን አፕሩቭ እንዲያደርጉ ሲስተሙ ያሰራል፣ ችግር የለው፣ ከአሁን በፊት የገጠመን አይነት ችግር ምልክት አይታይበትም፣ ፐርፌክት ነው ብለው የሚያረጋግጡ አካላት አፕሩቭ እንዲያደርጉት ተደርጓል። ኦፊሻሊ ነው እነዚህ አካላት አሳይን የተደረጉት ማለት ነው ከየተቋማቱ። ከዛ ደግሞ ዳታውን በተመለከተ ማለት ነው። ዳታውን በተመለከተም በተቻለ መጠን ዳታው በባንክ ያለው ዳታ ቤቶች እኛ ሰርቨር ላይ ያለው ዳታ ኮንሳይድ በማድረግ እና ያሉ ችግሮችን ጭምር ኤክስትራክት በማድረግ
የዳታ ክሊንሲንግ ስራም በሰፊው የተሰራበት ነው። ዳታ ክሊንሲንግ የሚሰራውን ስራ ደግሞ ሌላ አካል ነው ማለት ነው። በተመሳሳይ መልኩ ኦፊሻሊ ተጋብዘው ከተለያዩ ተቋማት የመጡ ፕሮፌሽናል ባለሙያዎች ናቸው ማለት ነው። ስለዚህ እነዚህ ሁለቱ አካላት በተለያየ መንገድ ነው ስራቸውን የሰሩት። የተገናኙት መጨረሻ ላይ ሲስተሙ ፐርፌክት ነው ሲባል ዳታውን ጠርቶ አልቋል ተብሎ አፕሩቭ ሲደረግ ዳታውን ኢንኮር ለማድረግ ነው ማለት ነው የተገናኙት መጨረሻ ላይ። ያንን አፕሩቭ ተደርጓል። በተለያየ አካላትም ዛሬም ጭምር በታዛቢዎች ፊት እጣው በሙከራ ደረጃ እንዲታይ ለማድረግ ተሞክሯል። ምክንያቱም ሲስተሙ ፐርፌክት ነው የሚለውንም ሌላው አካልም ጭምር እንዲያረጋግጥ፣ ሁለተኛ የገባው ዳታ ደግሞ ምን ያህል ጥራት አለው የሚለውን ነገር ዳታውን ካጠሩ አካላት ጭምር ኤክስተርናል አካላትም ጭምር ስላሉበት በዚህ የተረጋገጠበት ሁኔታ ስለሆነ ከባለፈው በጣም የተለየ ነው ብለን ነው የምናስበው። አሁንም እስከ መጨረሻው እጣ እስኪወጣ ከእጣውም በኋላ በጣም ሰፊ ክትትልና ቁጥጥር የሚደረግበት ነው የሚሆነው። የዳታ ማስገባቱ ስራ በአንድ ቦታ ላይ እንዲካሄድና የዳታ እጣ የሚወጣበት ላፕቶፕ ጭምር እንደ አዲስ በተለየ ስፔሲፊኬሽን እንዲገዛ ነው የተደረገው። ስፔሲፊኬሽኑን በኢንሳ በኩል እንዲሰጠን ያደረግነው ስታንዳርዱን የጠበቀ 2 ላፕቶፖች ለዚህ ፐርፐዝ ብቻ፣ ከዛ ፊት የትኛውንም ስራ ያልተሰራባቸው የትኛውንም ሶፍትዌር ያልተጨነባቸው አዲስ ላፕቶፖች ጭምር ተዘጋጅተው እንዲቀርቡ ነው ለማድረግ የተሞከረው ማለት ነው። ይሄም ዛሬ በታዛቢዎች ፊት የተረጋገጠበት ሁኔታ ነው ያለውና በተቻለ መጠን በደንብ አስተማማኝ ደረጃ ላይ ነው ብለን መናገር የምንችልበት ደረጃ ላይ ነው ያለው ማለት ነው አሁን ባለው ሁኔታ። ስለዚህ እጣው ስሙስሊ ሊወጣ እንደሚችል ታሳቢ ይደረጋል። በዛሬው ዕለት በነበረው የሙከራ ፕሮግራም ተሳታፊዎች ባሉበት ራንደምሊ እጣ ሊወጣላቸው ከሚችሉ ሰዎችም ተመርጠው ይመጡ ስለነበሩ እሱን አፕሩቭ አድርገው ተፈራርመው ታሽጓል ማለት ነው። ይሄ ነገ እጣ እስኪወጣ ድረስ ማንም አይከፍተውም። ነገ እጣው ወደሚወጣበት አዳራሽ የሚሄደውም በእነዚሁ ታዛቢዎች ታጅቦ ነው ማለት ነው። ያው ይሄ ሲስተሙ ያለበት እና ላፕቶፖቹ ያሉበት ቦታ ደግሞ በከፍተኛ ጥበቃ ውስጥ ያለበት ሁኔታ ነው ያለው። አሁን ብቻ ሳይሆን ዳታ በማስገባት ሂደት ውስጥም ከፍተኛ ጥበቃ ሲደረግበት የነበረ ነው ማለት ነው። እያንዳንዱ ዳታ ክሊንሲንግ ውስጥም የተሳተፉ ሰዎችም የኛ ባለሙያዎችም ከሌላ አካል የመጡትም ኢቭን ኢንሳ ሲስተሙን የሰራውም ጭምር አንዲትም ማቴሪያል ይዘው መግባት አይችሉም፣ የገባውም አይወጣም። ስለዚህ እስከዚህ ድረስ ከፍተኛ ጥንቃቄ መደረጉ ለማሳወቅ ነው የምወደውና በዚህ መንገድ ቢታይ ጥሩ ነው የሚመስለኝ። ሌላኛው እንግዲህ የቤት ተደራሽነትን ለማስፋት በከተማ አስተዳደሩ በኩል የተለያዩ አማራጮች ተቀምጠዋል። አሁን በተለመደው መንገድ በመንግስት አስተባባሪነት ብቻ የሚገነቡ ቤቶችን እየገነባን ቤት ማዳረስ የምንችልበት ሁኔታ አይደለም ያለው። እሱ የራሱ ድርሻ ይኖረዋል። ግን ደግሞ ሌሎች አማራጭ የቤት ልማት ፕሮግራሞች እየተዘረጉ ያሉበት ሁኔታ ነው ያለው። ይህን ተግባራዊ ለማድረግ ከፍተኛ ጥረት እየተደረገ ነው። ለምሳሌ በግልና በመንግስት አጋርነት ጽህፈት ቤት ተከፍቶ አሁን እንቅስቃሴ ጀምሯል። የተለያዩ ስራዎችን እየሰሩ ነው። ቦርድ ተቋቁሞለታል። ስለዚህ በቅርብ ጊዜ ወደ ተግባር የሚገባበት ሁኔታ ነው ያለው። የማህበራት አለ። የማህበራት ከዚህኛው እጣ በኋላም ተመሳሳይ መልኩ የማህበራትም እጣ እናወጣለን ማለት ነው። እንደገና ሌላ የማህበራትን ቤቶችን የማዘጋጀት ሁኔታዎች ይኖራሉ እና በሁሉም በኩል ግን ተጠቃሚ የሚሆነው በተለይ እየቆጠበ ያለው ሰው እንዲሆን ቅድሚያ ታሳቢ ይደረጋል ማለት ነው። ምክንያቱም ለረጅም ጊዜ ሲቆጥብ የነበረው አካል አለ። ቅድሚያ ለእሱ እድሉ ይሰጠዋል። በዚህኛው ፕሮግራም ላይ ተሳታፊ ነኝ ካለ እሱ እንዲሳተፍ የሚደረግበት እድል የሚኖርበት ሁኔታ ነው ያለውና በአንዱ ፕሮግራም ብቻ ሳይሆን በተለያዩ ሞዳሊቲዎች የቤት አቅርቦቱን ለማስፋት የከተማ አስተዳደሩ እቅድ ይዞ እየተንቀሳቀሰ ያለንበት ሁኔታ ነው። በዚህ አንጻር በቁርጠኛ አቋም እንዳለ ታሳቢ መደረግ መቻል አለበት። አሁን ያልተጠናቀቁ በግንባታ ላይ ያሉ የተለያየ ግንባታ ደረጃ ላይ ያላቸው ቤቶች በተመለከተም በተመሳሳይ መልኩ እንግዲህ ከዚህ በፊት ገጥሞን የነበሩ የተለያዩ ችግሮች አሉ። አሁን የፋይናንስ እጥረቱ እነዚህ የግንባታ እቃዎች አሁን ባለበት ሁኔታ በከፍተኛ ሁኔታ መናር እነዚህ ለኮርፖሬሽኑ በጣም ከፍተኛ ቻሌንጆች ናቸው፣ ይታወቃሉ። ይህንንም ተቋቁመን ግን ብዙዎቹን ቤቶች ለማጠናቀቅ ጥረት እያደረግን ያለ ነው። በቤት ደረጃ በግንባታ ደረጃ ብዙዎቹ የተሻለ ደረጃ ናቸው ያሉት ብለን ነው የምናስበው። በእርግጠኝነት በዚህ በሁለቱ ተግባር ምዕራፍ ውስጥ የቀሩን ቤቶች አሁን ያልተጠናቀቁ ያልናቸው በግንባታ ደረጃ ያሉ ቤቶችን እነሱን ለማጠናቀቅ የተለያዩ ሜካኒዝሞች ተጠቅመን እየሰራን ነው ያለ ነው። በተወሰነ አሁንም ያለብን የፋይናንስ ፕሮብሌም ጥያቄ አቅርበናል። ይሄ ይመለሳል ብለን ተስፋ እናደርጋለን። እስከዛው ግን ባለው ሁኔታ ቢያንስ መሰረታዊ የሚባሉ የማጠናቀቂያ ስራዎች ግን ለመስራት ጥረት እየተደረገ ያለበት ሁኔታ ነው ያለው። መሰረታዊ የሚባለው ገብቶ ሰው ለመኖር የሚያስችለው ማለት ነው። ከመብራት፣ ከውሃ፣ ከፍሳሽ፣ ከኤሌክትሪክ እነዚህ ከጣራ ከምናምን ጋር የተያዙ ጉዳዮች ቤዚክ የሚባሉትን ቅድሚያ ሰጥተን ፕራዮሪቲ ሰጥተን ምክንያቱም አሁን ካለው የፋይናንስ አቅም አንጻር እነዚህ ላይ ብቻ በዋናነት መሰረታዊ ትኩረት ሰጥተን ሰርተን እናጠናቅቃለን ብለን ነው የምናስበው። በእርግጠኝነት እነዚህ ቤቶችም ተጠናቀው ቀጣይ ደግሞ ለሚቀጥለው ሰው እጣ የሚወጣበት ሁኔታ ይፈጠራል። ሌሎች ደግሞ የክራይ ቤቶች ግንባታችን በተመሳሳይ በያዝነው ፕሮግራም መሰረት
የምንቀጥልበት ሁኔታ ይኖራል ማለት ነው። ስለዚህ የቤት አቅርቦቱን የከተማ አስተዳደሩ በሰጠው ትኩረት ልክ የሚካሄድበት የተለያዩ አማራጮችን ተከትለን እንሄድበትና እንደ ኮርፖሬሽንም ነባሩን የ20/80 የ40/60 ፕሮግራም የተጀመሩ ቤቶችን የማጠናቀቅ ስራና የክራይ ቤቶች ግንባታዎችም ላይ ትኩረት ሰጥተን የመስራት ስራ ዋና ስራችን ሆኖ እንደሚቀጥል ለማሳወቅ ነው። በጣም አመሰግናለሁ። የመጀመሪያው ስራ የተካሄደበት አካሄድ ስርዓቱን በሰነድ በማዘጋጀት እንዲጸድቅ ማድረግ ነው። እያንዳንዱ ስቴፕ ማን ምን ይሰራል የሚለውን ጭምር ማለት ነው። ይሄ የሚጠቅመን እያንዳንዱ ኃላፊነት የተሰጠው አካል የተሰጠውን ድርሻ በምን አግባብ ይወጣዋል የሚለውን ጭምር ነገር ተጠያቂነትን ከማስፈን አኳያ ተግባራዊ የተደረገ ነው። የጸደቀ በቦርዱም ጭምር የስራ አቅጣጫ ነው ይዘን ወደ ስራ የገባ ነው። በዚህ ሂደት ውስጥ እንግዲህ ትልቁ ክፍተት የነበረው የሚና መደበላለቅ ነው የነበረው ባለፈው ላይ ማለት ነው። ስለዚህ ሚና መደበላለቁን ለመለየት በመጀመሪያ ደረጃ ማን ነው የሚያለማው? ሲያለማው እስከምን ድረስ ነው? ሲያለማው ለምሳሌ ኢንሳን ከሰጠነው በኋላ በውላችን ውስጥ ያስቀመጥነው ነገር እስከ ማረጋገጥ የማረጋገጥም ኃላፊነት የሴኩሪቲ ደህንነቱን የኢንሳ ማንዴትም ጭምር ስለሆነ ማለት ነው። ከዛ ውጪ ደግሞ ኢንሳ አልምቶታል ብለን ዝም አንልም። ስለዚህ በዘርፉ ሙያ ያላቸው የተለያዩ ተቋማት የመጡ ኤክስፐርቶች እንዲፈትሹት ሲስተሙ ከዚህ በፊት የነበሩ ችግሮችን ቀርፏል ወይ፣ ሲስተሙ በሚፈልገው መልኩ ለእጣው እኛ ለሚፈልገው ዓላማ ብቁ ነው የሚለውን ፈትሸው በዛ ልክ ግባት ሰጥተውበት ግባቱ ደግሞ መስተካከሉን ሁሉ አይተው ያረጋገጡበት ሂደት ነው ያለው ማለት ነው። ምክንያቱም ባለሙያዎች ናቸው ይህን ስራ መስራት የሚችሉት። ያን አቅም ደግሞ ከከተማ መስተዳድር ብቻ ሳይሆን ከፌዴራል መስሪያ ቤቶች የሚተውጣጡ ሰዎችን ጭምር ባለሙያዎች ታግዞ የተሰራ ስራ ነው ማለት ነው። ሌላው እንግዲህ የዴታ ጉዳይ ነው፣ የመረጃ ጉዳይ ነው። ያው እንደ ሀገርም ያልተሻገርነው ችግር የመረጃ ጉዳይ ነው ማለት ነው። ስለዚህ ያንን የማጥራት ሂደትም ከዚህ ቀደም እንደነበረው በሶፍት ኮፒ ብቻ የሚመጣበት አግባብ ባይሆንም በጣም በልኪ የሆነ ፕሪንቲንግ ተደርጎበት በንግድ ባንክ በፕሬዚዳንት ኦፊስ በኩል ተፈርሞ እንዲመጣ ተረጋግጦ እንዲመጣ ነው የተደረገው ማለት ነው። ከዚህ በፊት እንደዛ ነበር። ከሚመለከተው የስራ ክፍል ነበረ ዴታው የሚመጣው። ግን በዛ ደረጃ መረጃው የሚይዘው አካልም እስከ ላይኛው እርከን ድረስ ኃላፊነት ወስዶ እንዲመጣ ነው የተደረገው። በዛ ሂደት ደግሞ ዴታ የማጥራቱ ሂደት ራሱ ከወር በላይ የፈጀ ስራ ነው። ከወር በላይ በሚካሄድበት ሂደት ውስጥ ተመሳሳይ አይሶሌትድ በሆነ ክፍል ውስጥ ይዘው የሚገቡትና የሚወጡት ነገር ሁሉ እየተጣራ አብሮ እያሸጉና እየከፈቱ የሄዱበት አግባብ ነው ያለው ማለት ነው። የዳታ ማጥራቱን በዛው ልክ ነው የተካሄደው። ከዛ በኋላ እንደሚሄድበት አግባብ ወደ ዳታ ማስገባትም ከዛ በፊትም ደግሞ የሶፍትዌሩን በአዲስ በተገዛው ላፕቶፕ ላይ ኮንፊገር የማድረግ ሂደቱ ጭምር አይሶሌትድ በሆነ ክትትልና ቁጥጥር በሚደረግበት ሂደት ውስጥ ያለፈ ነው ማለት ነው። ዴታው ከተጫነም በኋላ ዴታውን አደራጅተው በሃርድ ኮፒ በሶፍት ኮፒ በተለያዩ እርከኖች ቆልፈው የሰጡት አካላት መጥተው የገባው ዴታ እነሱ ያጠሩት ያለቀለት ዴታ መሆኑ አረጋግጠዋል ማለት ነው። እኛም በተገኘንበት ጭምር ማለት ነው። ስለዚህ ይህንን አድርገናል ማለት ነው። ከዛ ውጪ ቴስቲንጎችን አድርገናል። ቴስት ከተደረገን በኋላ በሲስተም ውስጥ ምንም አይነት ከዚህ በፊት እጣ የወጣ እንደሌለ ቼክ ለማድረግ ተሞክሯል። እንዲሁም በኮምፒውተሮች ውስጥም ምንም አይነት ፋይል እንደሌለ ቼክ ለማድረግ ተሞክሯል። አሁን ባለበት ደረጃ ሲስተሙ ተፈራርሞ እያንዳንዱ ታሽጓል። እሱም ብቻ አይደለም፣ በኢንሳ በኩልም የመጨረሻው የርክክብና የሴኩሪቲ ክሊራንስ ማረጋገጫውን አግኝተናል ማለት ነው። ይሄ ማለት ከዚህ በፊት ሚስ ያደረግናቸው ስቴፖች ናቸው የነበሩት። ስለዚህ ኤኒ ስህተት አለ ተብሎ ቢታሰብ እንኳን ኦዲት የማድረጉ ሲስተሙ ማን ገብቶ ምን አስተካከለ የሚለውን ጭምር ካፕቸር የሚያደርግ ሲስተም እንደሆነ ተረጋግጧል ማለት ነው፣ በፈተሸው አካልም ጭምር። ከዛ ውጭም ደግሞ እያንዳንዱ ሲስተም ውስጥ የሚገባው አካል ሁሉንም ነገር አክሰስ አያደርግም። እንደተባለው 4 ሞጁሎች ነው ያሉት ሲስተሙ። በእነዚህ 4 ሞጁሎች ውስጥ የሴኩሪቲው አለ ዋናው ማለት ነው፣ የሎተሪ ማውጫው አለ፣ የቤት መረጃ የሚገባበት አለ፣ የቆጣቢ የሚገባበት አለ ማለት ነው። እነዚህን አካላት የሚገቡት አድሚን ዩዝም ያላቸው ማንኛውም ዩዘር አክሰስ ያላቸው ሰዎችም ተለይተው ፎርማሊ በጽሁፍ በደብዳቤ የተሰጡ ናቸው ማለት ነው። ከዚህ ውጪ ማንም አክሰስ ቢያደርገው ትሬስ የሚደረግ ነገር ነው። እሱም ብቻ አይደለም፣ አንዱ አካል
ለተሰጠው ስራ ብቻ ነው መግባት የሚችለው ማለት ነው። አክሰስ የተሰጠው ለዕጣ ማውጣት ከሆነ አሁን ከመረጃ ይዞታ የተወከሉት ኤክስፐርቲዞች አክሰስ የሚያደርጉት የሎተሪ ሞጁላውን ብቻ ነው ማለት ሌላ ነገር ውስጥ መግባት አይችሉም። በዛ ልክ ነው ሃንድ ኦቨሩን በትክክል የተካሄደበት ስለሆነ ሚና መለየት በፕሮሰሱ ብቻ ሳይሆን ሲስተሙንም ከዚህ በኋላ ማኔጅ በማድረግ ሂደት ውስጥ ያ የተደረገበት ነው ያለው። እንዲሁም ደግሞ እጣውን ረን ለማድረግ የሚያስፈልገው አልጎሪዝም እና ሶፍትዌር ሶርስ ኮድ ላይ በደንብ የተፈተሸ በእነዛ ባለሙያተኞች በኋላም ደግሞ ነገም ደግሞ ቼክ የሚደረግ ነው ማለት ነው። በነገው አንዱ የምንሰራው ስራ ጠዋት ላይ የታዛቢዎች በተገኙበት መልሰን ዛሬ ያደረግነውን ነገር ቼክ እናደርጋለን። ኮምፒውተሩ ላይ ምንም ነገር የለም ወይ፣ ሲስተም ውስጥ ምንም የለም ወይ የሚለውን ሁሉ ፈትሸን ነው ወደ ዋናው አዳራሽ ሲስተሙን ይዘን ሄደን ወደ ዕጣ ሂደት የምንገባውና በዚህ ደረጃ መቼም ሰው በሚያውቀው ልክ ደረጃ ባለው ጥንቃቄ ለማድረግ የተሞከረበት የመጀመሪያው ሊሆን ይችላል ብዬ አስባለሁ። የዕጣ ማውጣት የመጀመሪያው ይሄ ደግሞ ምንድነው ለህብረተሰባችን ከገባነው ኮሚትመንት አንፃር እኛም ካለን ኃላፊነት አንፃር የሄድንበት እንደመሆኑ መጠን ይሄንን መተማመኛ በገባ ልክ እና የሄድንበት ፕሮሰሶችም ያረጋገጡልን አካላትም ጭምር ስላሉ በጽሁፍም በሪፖርትም የዳታ ማጥራቱን የሰጠው የሲስተም ሁሉም አለ ማለት ነው። በዛ ልክ የተሰራ ስራ ስለሆነ ይሄ የመጀመሪያው ለነገም ትምህርት የሚወሰድበት ለሌሎችም ስራዎቻችን በዚህ ልክ መሄድ እንደሚገባንና የተለያዩ ህገወጥ ነገሮችን በዚህ ልክ ሚኒማይዝ እያደረጉ መሄድ እንደሚቻል አስተማሪ የሆነ ሂደት ጭምር የሄድንበት ርቀት ስለሆነ በዛ ልክ እንድትረዱት በመፈለግ የተናገርኩት ነው። ከዛ ውጪ እንግዲህ የተነሱ ጥያቄዎች በጣም ጠቃሚ ጥያቄዎች ናቸው። እኛም ለተቋም ከተማ መስተዳድሩም እንደ ፕራዮሪቲ ከተማ ውስጥ የሚያየው ነገር ቢኖር የቤት ችግርን መቅረፍ ነው። እንደፈለግነው አልሄደልንም። ብዙ ውስብስብ ነገሮች ስላሉት ግን ደግሞ መተው የሚችል ጉዳይ አይደለም ብዬ ነው ማምነው፣ ሁላችንም እናምነው። ስለዚህ ከዛ አንፃር አሁን በእጃችን ላይ ያሉትን ዕጣ እናወጣባቸዋለን። ቀሪ ከመሰረተ ልማት ጋር የተያዙ ስራዎችን የሚያነሳቸው ጥያቄ አለ። እነሱ በተቀናጀ አግባብ ከተማ መስተዳደሩ በበጀትም ጭምር ፋይናንስ የሚያደርጋቸው ስለሆኑ እነዛን ስራዎች ለመስራትና በተቻለ መጠን ቤቶቹን ለኑሮ ምቹ የማድረግ ስራ ይሰራል ማለት ነው። የማጠናቀቂያ ስራዎች በአብዛኞቹ የሚቀራቸው ነገሮች ይኖራሉ። እነሱም በዛ አግባብ ከብድር ቦንድ ፋይናንስ የጠየቅናቸው ነገሮች መስመር ሲይዙ የምንሰራው ነው የሚሆነው ማለት ነው። ከዛ ውጭ ግን የዚህ የመንግስት አስተባባሪነት የሚሰሩ ያው ተመሳሳይ ብድር ቦንድ ተጠይቆባቸው የሚሰሩ ግንባታዎች በተመለከተ አሁንም ንግግሮች አሉ፣ ውይይቶች አሉ። ያንን ፈተን እቅዳችን ላይ በተቀመጠው መሰረት ያንን 20% በሚያሟላው መልኩ ለመሄድ የምንሰራ ነው የሚሆነው። ግን በስፋት የሚካሄድበት ከዚህ ቀደምም በተደጋጋሚ ሲጠቀስ የነበረው የቤት ልማቱን በግሉ ዘርፍ በሰፊው ማስኬድ ከሌሎች ሀገሮችም ተሞክሮ አንፃር እንደ አማራጭ ታይቶ የአንዱ የሪፎርም አቅጣጫ ተደርጎ የተቀመጠ ነው። ስለዚህ ለነዚህ የሚሆኑ ማዕቀፎቻችንን የህግ ጨርሰናል። የደንቡ በምክር ቤት ጭምር ጸድቆ ወደ ስራ ተገብቷል። ቅድም አቶ ሽመልስ እንዳነሳው የቦርድ ይኖረዋል ማለት ነው። የዚህ የመንግስትና ግል አጋርነት ሞዳሊቲ በተመለከተ ባይዘዌይ ለቤቶች በትልቅ ይሰራሉ ለብንጠብቆም ለቤቶች ብቻ አይደለም። ይሄ መንግስትና ግል አጋርነት ሞዳሊቲ የሚጠቅመው ለሁሉም ዘርፎች በተመረጡ ስራዎች የሚንገባበት ነው የሚሆነው። ግን ቤት ደግሞ ቅድሚያ የሚሰጠው ስለሆነ ቦርዱ ተቋቁሞ የመጀመሪያ ስብሰባውን ሲያካሄድ ያየው የቤትን ጉዳይ ነው። ስለዚህ የሀገር ውስጥ አልሚዎችን በማሳተፍ የመጀመሪያውን ስራ እንጀምራለን ብለን የምናስበው ከሌሎች የውጭ አልሚዎች ጋር የነበረን ውይይቶች አሉ፣ ፊዚቢሊቲ ጥናቶች አሉ። አሁን ካለው የግብአት ገበያ ንረት አንጻር እንደ ቻሌንጅ ሆኖ ያገኘ ነው የሚያቀርቡት የካሬ ዋጋ ያው ሁሉንም ነገር ታሳቢ ያደረገ ስለሆነ ከፍ እያለ ከአዋጭነት አንጻር ከአፎርደቢሊቲ አንጻር ለህዝባችን ይመጥን ነው የሚሉ ዲስከሽኖች እየተካሄዱበት ያሉ የተወሰኑ ውይይቶች አሉ ማለት ነው። አሁን እኛ እንደ ከተማ 11,000 ለ40/60 በካሬ ስንል ብዙ ነገር
ባይዘው መንግስት ችሎ እንጂ በአሁኑ ሰዓት በእንደዚህ ደረጃ የለም ማለት ነው። ቀጣይም ደግሞ ብዙ ወጪዎችን መንግስት ይችላል በሚል እሳቤ ጭምር ነው ይሄ እየተከናወነ ያለውና ከውጭ አልሚዎች ጋር ያሉ ውይይቶችና በፊዚቢሊቲ አዋጭነት ጥናት የሚመጡ ዋጋዎች ከፍ ያሉ ስለሆኑ ውይይቶች፣ ድርድሮች እየተካሄዱ ያሉበት ነው። ግን ይህን አስፍተን የግድ የምንገባበት ነው የሚሆነው። ከዚህ ውጭ እንግዲህ የማህበር ቤቱን ባለፈውም ቀጥለን እናስኬዳለን ብለን በዚሁ ዕጣ መሰረዝ ምክንያት የዘገየ ነው። አሁን ይህንን ይፋ ካረግን በኋላ ቀጣይ ኢሚዲየትሊ የምንገባበት ለ4500 ቆጣቢዎች የማህበር ቤት ማደራጀት የዝግጅት ምዕራፋችንን ያጠናቀናል። መሬት ተለይቷል። የተለያዩ ከባንክ ጋር ያሉ ውይይቶችን እያጠናቀቅን ያለ ነው። ስለዚህ ቀጥለን የምናደርገው አደራጅተን ወደ ስራ እንዲገቡ ያንን በማህበር ቤት ደግሞ የመስራት ሁኔታ እያሰፋን መሄድ የምንችልበት አግባብ ይኖራል ተብሎ ነው የሚጠበቀው። ከዛ አንጻር የመንግስት ሰራተኞችንም በዚህ የሚያካትት የራሱ ደንብ ጸድቋል በቅርቡ። ስለዚህ እነሱ ወደ ስራ የማስገባት ሂደት በተለይም ከመሬት ከሌሎች ዝግጅት ስራዎች አንጻር እየተካሄደ የሚታይ ነው የሚሆነው። እንግዲህ ከዚህ ውጪ በሰፊው እየተካሄደ ያለው ከቤት ጋር ተያይዞ የማደስ ሲባል ዝም ብሎ ማደስ ቀለም መቀባት ብቻ ሳይሆን አፍርሶ የመገንባት ስራ በሰፊው በከተማችን እንዲሁም በሀገር ደረጃ ክቡር ጠቅላይ ሚኒስትሩን በጀመሩት ክቡር ከንቲባችንን በስፋት በአዲስ አበባ ባስኬዱት ስራ ውስጥ የምናየው የባለሀብቱ የመንግስት ተቋማትን መንግስታዊ ያልሆኑ ተቋማት ባሉበት በተሳትፎ የደቀቁ ቤቶችን በጣም ዝቅተኛ ኑሮ ደረጃ ላይ ያሉ ህብረተሰባችንን የተሻለ ቤታቸው ይዞታ ኖሮት እንዲኖሩ የማድረግ ሂደት ተሰርቷል። እንግዲህ ከ8000 በላይ ቤቶች ናቸው በዚህ ዓመት በአዲስ አበባ እንኳን በዛ መልኩ የተጠገኑት ፈርሰው የተገነቡት። በዚህ ሂደት ውስጥም ወደ ላይ ከፍ የማድረግ ነገሮች ስለሚኖሩ የቁጥር መጨመርም ሁሉ ያካተተ ነው። በመጨረሻ መግለጽ እንፈልገው ያው ዝቅተኛ የኑሮ ደረጃ ያለውን ህብረተሰብ ቤት ባለቤት በማድረግ ብቻ ችግሩ አይፈታም ማለት ነው። ስለዚህ ከዚህ ውጪ በኪራይ በተመጣጣኝ ዋጋ የሚያገኝበትን ሂደት ሁሉ ማስፋት በጣም ኢምፖርታንት ነው በማለት አንዱ በሪፎርም የታየው የቤቶች ልማት ላይ አቅጣጫው ቤት ባለቤት ማድረግ ብቻ ሳይሆን የኪራይ ቤቶችን ማስፋት ነው በሚል ከተማ መስተዳደሩ ከሌሎች የሰረተ ልማቶች ጋር የሚያደርገው ልክ የበጀት ምደባ ያደርግም ነበር ለቤቶች ግንባታ ብቻ ሳይሆን ለማደስ እንኳን ብዙ አይታየም የነበረው ማለት ነው። ስለዚህ ይሄ ትልቅ ኮሚትመንት ወስዶበት በሰፊው የኪራይ ቤቶች ግንባታ ተጀምሯል። ያ እየቀጠለ የሚሄድ ነው የሚሆነው። ስለዚህ ይሄንንም እንደ አማራጭ አስፍተን የምንገባበት መሆኑን መጥቀስ ፈልጋለሁ። የተለያዩ ፕሮግራሞችን በማንቀሳቀስ የቤት ፍላጎትና አቅርቦት መካከል ያለውን ትልቅ ጋፕ ለመቅረፍ ከተማ መስተዳድሩ ማግዞ ፌዴራል ተቋማት ማግዘው ወደ ተግባር ገብተን የምንሰራበት ይሆናል በሰፊው ማለት ነው። አመሰግናለሁ።